ሰላም ጤና ይስጥልኝ እንደምናምሻችሁ ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን መረጃዎች ይዤላችሁ መጥቻለሁ። ሃኒያኒ ነኝ። ቻናሌን ሰብስክራይብ ማድረጋችሁ አትርሱ። ዋናዎቹን ላስታውሳችሁ። የፋይዳ መታወቂያን ኮፒ በማድረግ የሚፈጠር የስርቆት ጉዳይ፣ ስለዚህ ጉዳይ አዲስ ነገር ተሰምቷል፣ የማጋራችሁ ይሆናል። እንዲሁም ደግሞ ፕሬዝዳንቱን ለማስገደል $5 ሚሊዮን ለመክፈል ስለመታሰቡ፣ ሌላው ደግሞ በወሎ ዩኒቨርሲቲ ተማሪዎች ስለመደብደባቸው፣ እነዚህና ሌሎች ወሳኝ መረጃዎችን ይዤላችሁ መጥቻለሁ። ቻናሌን ሰብስክራይብ ማድረጋችሁ አትርሱ። አብራችሁን ቆዩ። የፋይዳ ልዩ ቁጥር በማጋራት የሚፈጠር ምንም አይነት ስርቆት አይኖርም ተባለ። ከሰሞኑን እንግዲህ በአንዳንድ የማህበራዊ ሚዲያዎች የፋይዳ ልዩ ቁጥር ኮፒ አትስጡ፣ ብራችሁ ልትዘረፉ ትችላላችሁ በሚል ሲዘገብ ተመልክተናል። የፋይዳ ልዩ ቁጥር ባለ 12 አሃዝ ልዩ ቁጥር በህይወት ዘመን አብሮ የሚቆይ የማይቀየር ቁጥር ሲሆን የፋይዳ ተለዋጭ ቁጥር ባለ 16 አሃዝ ቁጥር የሚባለው ደግሞ በተወሰነ ጊዜ የሚቀየር ቁጥር ነው። በአገልግሎት ሰጪ ተቋማት ላይ የአንድ ግለሰብ ትክክለኛነት ለማረጋገጥ የሚያገለግል ቁጥር ነው። ነገር ግን ይህ ቁጥር በባዮሜትሪክ መረጃ የተደገፈ ልዩነትን የሚገልጽ በመሆኑ የአንድ ሰው ፋይዳ ቁጥር በማጋራት የሚመጣ ምንም አይነት የማንነት ስርቆት ወይም ሌላ አገልግሎት ተመሳስሎ የሚገለገልበት አግባብ እንደሌለም ተገልጿል። ፕሬዝዳንቱን ለማስገደል $5 ሚሊዮን እንደተመደበም ተገለጸ። የቡርኪና ፋሶ የሽግግር ፕሬዝዳንት ኢብራሂም ትራኦሬን ለማስገደል ለትራኦሬ ጠባቂዎችና ጋርዶች $5 ሚሊዮን ጉርሻ እንደሚሰጣቸው ቃል ተገብቶላቸው እንደነበርና ውድቅ እንዳደረጉት ከሀገሪቱ የሚወጡ መረጃዎችም ይጠቁማሉ። ትራኦሬ ከተሾመ ጀምሮ ከባለፈው ሳምንት አንድ ላይ ማለት ነው ለ18ኛ ጊዜ ከተቀነባበረ ግድያ ሙከራ ማምለጡን ይታወሳል። የወሎ ዩኒቨርሲቲ ተማሪዎች መደብደባቸው ተገለጸ። ወሎ ዩኒቨርሲቲ ደሴ ካምፓስ የምግብ ጥራት ተጓድሏል በሚል ምክንያትም ዛሬ ጠዋት ተማሪዎች ሰላማዊ ሰልፍ አድርገው የነበረ ሲሆን በርካታ ተማሪዎችም እንደተደበደቡና ጉዳት እንደደረሰባቸውም የደረሱ ጥቆማዎችም እያሳዩም ይገኛሉ። ዩኒቨርሲቲ በዚህ ዙሪያ ከተማሪዎች አገልግሎት ዲን ከተማሪዎች ህብረትና ከተማሪዎች ጋርም አጠቃላይ ውይይት በማድረግ የተፈጠረው ችግር ቢፈታ መልካም ነው ተብሏል። ሌላው እንግዲህ ሜክሲኮ የሚገኘው ተባረክ ወይም ጀርመን መስጂድ ጨለማን ተገን በማድረግ በአካባቢ የጸጥታ አካላት አጥሩና ታፔላ ማፍረሳቸውም ተገልጿል። ከሌሊቱ 6 ሰዓት ጀምሮ ጨለማን ተገን በማድረግና በርካታ የጸጥታ አካላትም በቦታው በማሰማራት የመስጂዱን ታፔላና አጥር ማፍረሳቸው ከስፍራው የደረሰ መረጃ ያመለክታል። የአካባቢው የመስጂድ ኮሚቴዎችና በርካታ ሰዎች መታሰራቸውን ከስፍራው የአይን እማኞችና የወረዳ ፖሊስ ተናግረዋል። ታዲያ ተባረክ መስጂድ ላይ ከህጋዊ አሰራር ውጪ የተፈጸመው የማፍረስ ድርጊት ጠቅላይ ምክር ቤቱ በጽኑ እንደሚያወግዝም ገልጿል። ከ1967 ዓ.ም ጀምሮ ለ50 ዓመታት መንፈሳዊ አገልግሎት እየሰጠ ባለው ተባረክ መስጂድ ላይ ከህጋዊ አሰራር ውጪ የተፈጸመው የማፍረስ ድርጊት የጠቅላይ ምክር ቤቱ በጽኑ እንደሚያወግዝም ገልጿል። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ከሚመለከታቸው መንግስት አካላት ጋር በመነጋገር በህጋዊ መንገድ የመስጂዱ አጥር እንዲታጠር ቢያደርግም ትላንት ሌሊት ጨለማን ተገን በማድረግ ከመንግስት የስራ ሰዓት ውጪ እንዲፈርስ መደረጉ ጠቅላይ ምክር ቤቱ ማሳዘኑን ጠቅላይ ምክር ቤቱ ባወጣው መግለጫም ገልጿል። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ከሚመለከታቸው የመንግስት አካላት ጋር በመነጋገር በህጋዊ መንገድ የመስጂዱን አጥር እንዲታጠር ቢያደርግም ትላንት ሌሊት ጨለማን ተገን በማድረግ ከመንግስት የስራ ሰዓት ውጪ እንዲፈርስ መደረጉ ጠቅላይ ምክር ቤቱን ያሳዘነ መሆኑን እንግዲህ ባወጣው መግለጫን ገልጿል። በመሆኑም ይህን ተግባር የፈጸሙ አካላት በህግ አግባብ እንዲጠየቁና መስጂዱም የደረሰበት ኪሳራ ተሸፍኖ ድጋሚ እንዲታጠር ለማድረግ ጠቅላይ ምክር ቤቱ ከአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ጋር በቅንጅት ይሰራልን ብሏል። መስጂዶች የሙስሊሞች ቤተ አምልኮ ብቻ ሳይሆኑ እንደ አይን ብሌናችን የሚጠብቋቸው መሰብሰቢያችንና የልብ መርጊያችን ጭምር በመሆናቸው ተመሳሳይ ድርጊቶች እንዳይፈጸሙ በዚህ አጋጣሚ እናሳስባለን ሲልም የፌዴራል መጅሊስም ገልጿል። ክቡራን አድማጮቼ ለሰዓቱ የነበሩ መረጃዎች እነዚህ ነበሩ። ቻናሌን ሰብስክራይብ ማድረጋችሁና አስተያየት መስጠታችሁን አትርሱ። መልካም ምሽት ይሁንላችሁ።